ሩታዬ የልዑል እናት በጣም ደስ ብሎኛል ዛሬ። እንኳን አደረሰሽ። እንኳን አደረሳችሁ ቤተሰብ። በጣም ደስ ብሎኛል። እግዚአብሔር ምን ልበላችሁ ማለት ነው እንዴ! እኔ የጠበኩት ሌላ፣ ይኸው የመጣው ሌላ። እኔ ይበቃላታል ብዬ አስቤ ነበር፣ ግን አልተበቃላትም። አብርሽ እናመሰግናለን፣ እንደዚህ ስላደረክ በጣም እናመሰግናለን። እና የልዑል እናት ደግሞ እንኳን ደስ አለሽ፣ ይገባሻል የኔ እናት። ሰላም ሰላም፣ እንዴት ናችሁ የቴቲ ዩቲዩብ ተከታዮች? እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ የመጣሁት የአብርሽና የሩታዬ ደስታ ለመካፈል እና አንዳንድ ነገሮች ልበላችሁ ብዬ ነው። እና በጣም ደስ ብሎኛል ከምላችሁ በላይ። እግዚአብሔርን የጠበኩት ሌላ፣ የመጣ ደግሞ ሌላ እና በጣም ደስ ብሎኛል። እንደዚህ ብለው ይቀጥሉብን። ይሄ ምትርክ ምንረክ ይሄ አያስፈልግም። አዎ እንደዚህ ብላችሁ ስለመጣችሁ በጣም ደስ ብሎኛል። እግዚአብሔርን ምን ልበላችሁ። ግን ደግሞ ማለት ነው ጋይስ፣ ደግሞ ነገ ደግሞ ሄርሜላ ትመጣለች። እቺ አህያ የሆነች ማለት ነው። በጣም አስጠላች ነው። የራሷ ባል አላት እኮ አላት፣ ወለደች አሉ እና ሩታዬ ማለት ነው። እኔ አያገባኝም፣ ስለሌላ ሰው አያገባኝም። ስለ አንቺ ግን በጣም ደስ ብለኛል። እንኳን አደረሰሽ የልዑል እናት፣ የኔ ቅብራራ ማለት ነው፣ የኔ ውድ እህት ማለት ነው። እንዴ ዛሬ በጣም ነው ደስ ያለኝ ማለት ነው። አብርሽ ደግሞ እናመሰግናለን እህታችን፣ እንደዚህ ደስታ በደስታ ስላረካት በጣም ደስ ብለናል እና እናመሰግናለን። እንደዚህ እያላችሁ ቀጥሉ እሺ የኔ ውዶች፣ እናመሰግናለን። እና ማቲው አንተ ማለት ነው፣ አንተ ጀዝባ ማለት ነው፣ ብሩክ ማለት ነው። እዛ ምን ትሰራለህ በእናትህ እንዴ? ሄርሜላ እኮ ትቆጭሃለች። ለምን ሄድክ እዛ ቤት? እዛ ለምን ተገኘክ ብላ ማለት ነው። እሪ ትላለች። ነገር ደግሞ እሪ አብርሽ ደግሞ ነገ ይዟት እንዳይመጣ አብርሽ ነገር ያለው ሄርሜላ የምትባል ሴት አጠገብህ እንዳላያት። አዎ ቤተሰብ ከሩታዬ ማለት ነው፣ ከውዷ እህቴ ከጥንበልሏ ማለት ነው። ከሷ ነው የሚያምርብህ፣ ከሄርሜላ ከሌላ ከፍቅርዬ ደግሞ ያምርብሃል። ግን ደግሞ ከሩታዬ ጋይስ፣ ከሩታ ነው የሚያምርብህ እና ማለት ነው ጋይስ። ይሄ አቤላ ነው የሚባለው፣ አቤላ ጫታሙ አልመጣም ዛሬ ማለት ነው። ነገ ደግሞ ሰርፕራይዝ አለሽ ወደ ቤት ስትገቢ አላት። ምን ይሁን ጋይስ? ምን ይሁን እስከ ንገሩኝ እንዴ! እና ማለት ነው እንኳን አደረሳችሁ እንዴ! አማርኛ ቋጠረብኝ እናንተ። እና እንኳን አደረሳችሁ እናንተም እና ላይክ ሰብስክራይብ እያረጋችሁ ቤተሰብ መሆን ስላላችሁ። ከዛ ደግሞ አስተያየት ያስፈልጋል ማለት ነው ጋይስ። አስተያየት ስጡኝ ማለት ነው። ጫታሙ ምን እያልክ እንዳለ አላቅም። የሄርሜላ አድናቂዎች ማለት ነው እንዴ! የታላችሁ? ይሄ ቲክቶክ ላይ እየተቃጠላችሁ አሉ። ለምንድን ነው የምትቃጠሉት እንዴ? ባልና ሚስት እኮ ነው እነሱ እኮ ተለያይቶ አይለያዩም እንዴ? ልጅ አለ በዛ ላይ እንዴ! ትዳር እንደዚህ ነው እንዴ? እንደዚህ አይደለም። እና ማለት ነው ጋይስ ማለት ነው ዛሬ በጣም ደስ ብሎኛል። በጣም ደስ ነው ያለኝ። እግዚአብሔርን ምን ልበላችሁ። አብርሽ ሲበስት ማለት ነው በጣም ደስ ያለኝ እና ሰላማችሁ ብዝት ትርፍትፍ ይላል። ባይ ባይ